ወጣቱስ በምን አይነት መንገድ እየተጠቀመ ያለው በዚህ ቴክኖሎጂ ምን አይነት ስራ እየተሰራበት ነው ተጨባጭን በመመልከት ወጣቶችና ቴክኖሎጂ እንዴት ያስኬዱት ነው የሚለው እስኪ በመጥፎ ጎን ልንጠቀም አይገባምና ሰውስ ምን እየሰራበት ይገኛል የሚለው እስኪ ሰላት تبدأ بالتكبيرة وتنتهي بالتسليمة بالله أكبر تجمرونا በአሰላሙ አለይኩም እምትጨርሰው የሆነ ነገር ነው ሰላት ይህ ነገር ልክ ሰውየው እንዳሰላመተ ድሮ አባቶቻችን ያው ሙስባህ ያወጡ ነበር ከኪሳቸው ዛሬ ከኪሱ ሞባይል ነው የሚያወጣው አይ ዶንት ኖ ሱብሃንአላህ ይልበታል አልহামዱሊላህ ይበል ምን እንደሚል አላውቅም እያንዳንዱ ቦታ ስትገባ ያ ነው አሁን አንተ ከጎኑ ቁጭ ብለህ አንድን ሰው አንዴ ሞባይልህን ብትለው አይሰጠም ለምን ብዙ ኮተት አለው ሞባይሉ ውስጥ እጅግ በጣም ብዙ ኮተት ስላለው ማንኛውም ሰው ልክ አንድ መኪና የሚነዳ ሰው መኪናው እንዲጫራ አይፈልግም አንድ ሞባይል እንደዚህ ስማርትፎን የሚጠቀም ሰው ሞባይሉን እንድትቀበሉ አይፈልግም ለምን ምን አስፈራው ሊሰጥህ ምን አስፈራው አላህ ሰጥቶታል ውስጡ ላይ ምናምን ነገር እንደዚህ ሊሰጥህ አይችልም ግን ለምሳሌ ከዚህ በፊት ለምሳሌ አሁን ከ10 አመት ገፋ ብናደርገው ብዙ እንደዚህ ስማርትፎኖች አልነበሩ የማንንም ሰው ስልክ ተቀበለህ ጌም ትጫወታለህ ትደውላለህ ምናምን ማንንም የሚከለክልህ አልነበረ ወላኪን اليوم ሰው ስልኩን አይሰጥህም አይበደ የሚገርመው ሰው ቤት እንግድነት ስትሄድ የመጀመሪያው የሚጠይቅህ ማታውቀው እንግዳ እንኳን ቻርጅ አለ ይላል ዋይፋይ አለ የሆነ ነገር ሊገጥም ነው የሚፈልገው ስለዚህ ሞባይሉ ምን ያህል ቢዚ አድርጎናል ዛሬ ህፃናት ሞባይል መያዝ የማይገባቸው ልጆች ሞባይል ገዝተን እንሰጣቸዋለን for what reason ነው የምንገዛላቸው ለነዛ ሰዎች ልጄ እናቱን ይወዳል አባቱን ይጠላል እንዳንባል ብለን ለልጆቻችን ሞባይል ገዝተን እንሰጣለን ምንድነው የሚያደርግበት ስማርትፎን ገዛህለትና ለልጅ ሰጠው ምንድነው የሚያደርግበት ምንም የሚያደርግበት ነገር የለም ዛሬ አንተ ማችሎን አፕሊኬሽኖችን እሱ ከፍቶ ይሰጣል ስለዚህ ይህ ጥሩ ጎኑ ሊሆን ይችላል ነገር ግን ግራ ጎኑ ደግሞ ማለት ነው በጣም ብዙ መናገር እንችላለንና ጉዳቱ እጅግ በጣም ብዙ ነው ያው ምንድነው ይሄንን ነገር ልጓም እስከሌለው ድረስ አላህ Subhanahu Wa Ta'ala የመፍራት እንትናችን ጠንካራ እስካልሆነ ድረስ ጥቅም እንዳለው ሁሉ ጉዳቱ ደግሞ እጅግ በጣም ይበዛል